አሁን ከምነግራችሁ ከሶስቱ አንዱ ሙያ ውስጥ ካላችሁ ቤታችሁ ቁጭ ብላችሁ የትም ሳትሄዱ ብዙ ገንዘብ ሳታወጡ በዶላር ገቢ ማግኘት ትችላላችሁ። ደግሞ በዶላር ተከፋይ መሆን ትችላላችሁ። ሁሌም እንደምንናገረው እኛ በዚህ ሚዲያ ላይ ይዘን የምንመጣው የቢዝነስ አይነት ብዙ ወጪ የማያስወጣ ወይም ደግሞ ብዙ ኢንቨስትመንት የማይጠይቅ በጣም ብዙ ጉልበት የማይጠይቅ ብዙ ጊዜ የማይጠይቅና የተለየ ችሎታ የማይጠይቅ ቢዝነስ አይዲያዎችን ይዘን እንመጣ። በዛ ላይ ደግሞ 100% የተረጋገጡ 100% እየተሰሩ ያሉና ከምንም ከማጭበርበር ወይም ደግሞ ከስካም ነፃ የሆኑ የቢዝነስ አይዲያዎችን ይዘን የምንመጣው። ስለዚህ ቪዲዮውን እስከ መጨረሻው ድረስ ተከታተሉና ዛሬ ይዣቸው ከመጣሁት በሶስቱ ቢዝነሶች ውስጥ አንደኛው ካላችሁ ቤታችሁ ቁጭ ብላችሁ እንዳልኳችሁ ምንም አይነት ወጪ ሳታወጡ ምንም የተለየ ኃይል ሳትጠቀሙ ምንም የተለየ ኤነርጂ ወይም ደግሞ ኮምፕሌክስ የሆነ ሲስተም ውስጥ ሳትገቡ ቁጭ ብላችሁ በዶላር ተከፋይ መሆን ትችላላችሁ። ይህን ስላችሁ እርግጠኛ እየተሰራበት ያለና እርግጠኛ የሆነ ስራ ስለሆነ የምላችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ምንም ወሬ አላብዛባችሁ፣ ቀጥታ ወደ ስራዎች። አሁን ላይ እንደምታውቁት አብዛኛው ስራ ወደ ዲጂታል እየዞረ ነው። ኢቭን መሬት ላይ ያለ ወይም ደግሞ ኢንቫይሮንመንት ላይ ያለ ይህ በሰው ንክኪ የሚሰራ ስራዎች አብዛኛው ወደ ዲጂታል እየዞሩ ነውና የማይመስሉ ከዚህ በፊት በዲጂታል ሊሰሩ የማይችሉ የሚመስሉ አሁንም ድረስ በዲጂታል እየተሰሩ የማይመስሉ ነገር ግን ወደ ዲጂታሉ የዞሩ ብዙ ስራዎች አሉ። ብዙ ሰዎች ትንሽ ነቃ ደንገጥ ያሉ ሰዎች እየሰሩባቸው ያሉ ነገር ግን አብዛኛው ሰው ደግሞ ያልነቃና ገና ያላወቀ አሁንም ድረስ በእጁ ይዞ ደግሞ የሆነ ስቶክ ከፍቶ ሱቅ ከፍቶ እየሰራ ያሉት ስራዎች አሉ። ይሄ ስራዎች ደግሞ አሁን ላይ ትንሽ አድካሚ የሆነ ብዙ ኮምፕሌክስ ሲስተም ውስጥ እየከተተ ስለሆነ ብዙ ስራዎች ወደ ዲጂታል ቢዝነስ እየተቀየሩ ነው፣ ወይም ደግሞ ወደ ኦንላይን ስራ እየመጡ ነው። እነኚህ ነው በእጃችሁ ይዛችሁ ሱቅ ከፍታችሁ ወይም ደግሞ እጅ በእጅ የሚሰሯቸው ስራዎች ዲጂታል ላይ እንዴት መስራት እንዳለባችሁ ዛሬ ይዣቸው የመጣው ስኪሎች ልነግራችሁ ይፈልጋል። የመጀመሪያው ስኪል ወይም ደግሞ ሊኖራችሁ ይገባል ወይም ደግሞ ሊኖራችሁ ይችላል ብዬ ካሰብኩት የመጀመሪያው ስኪል ግራፊክ ዲዛይን ነው። ምንም ጥያቄ የለውም። ይሄ አሁን ላይ አብዛኛው ሰው የሚያውቀው ሁሉም ሰው የተረዳው ሁሉም ሰው ደግሞ ለማወቅና ለመማር ኦንላይንም እየሰለጠነ በአካልም እየሰለጠነ ነው። በዚያው አጋጣሚ እኔም ግራፊክ ዲዛይን አሰልጣኝ ነኝ። ሁለት የማሰልጠኛ ቦታዎችን ከፍቼ ዛሬ እያሰለጠነ ነው። ስለዚህ ብዙ ሰው ግራፊክ ዲዛይን እንደሚሰራና እንዴት እንደሚሰራ አዌርነስ አለው ወይም ደግሞ አዌር ተደርጓል። ዓለም ላይ በትልቅ ስራ እየተሰራ ያለ በሰፊው እየተሰራ ያለ ስራ ነው። የመጀመሪያው ግራፊክ ዲዛይነር ነው። ግራፊክ ዲዛይነር የሆናችሁ እና እየሰራችሁ ያላችሁ ዛሬ ነገ ሳትሉ ዲጂታል ላይ አሁን ከምነግራችሁ 3 አካውንቶችን ክፈቱና እዛ ጋር በደንብ በሰፊው መስራት ትችላላችሁ። የመጀመሪያው አፕወርክ ነው። አፕወርክ ላይ አካውንት ከፍታችሁ አብዛኛው ግራፊክ ዲዛይነር አፕወርክ አካውንት አለው። ነገር ግን እስካሁን ድረስ አፕወርክ አካውንት ያልከፈታችሁ ካላችሁ አካውንት ክፈቱና እዛ ጋር እንደምታዩት ከስር ጥያቄያችሁት እንዳለ $5 ጀምሮ እስከ $500 ድረስ የሚያስከፍሉ ዲዛይኖች አሉና እዚህ ጋር መፈለግ ትችላላችሁ ስራ ወይም ደግሞ ሁሌም ስራ አለ እዚህ ጋር። ዋናው ነገር የእናንተ ክሬቲቭ መሆን ነው እዚህ ጋር የሚጠበቀው። ስለዚህ አፕወርክ አካውንት ካላችሁ የመጀመሪያው አፕወርክ አካውንት ላይ ከፍታችሁ ግራፊክ ዲዛይን ስራችሁ መጀመር ትችላላችሁ ማለት ነው። ሁለተኛ ደግሞ ፌቨር ላይ ነው። ፌቨር አፕ ላይ ማለት ነው። እዚህ ጋርም ከፍታችሁ አካውንት ከፍታላችሁ እንደተለመደው ልክ እንደ አፕወርክ በእርግጥ አፕወርክና የተለያዩ አፕላይድ ያላቸው ነገር ግን እዚህ ጋር ከፍታችሁ የራሳችሁን ስራ መስራት ትችላላችሁ ማለት ነው። ሶስተኛ ለናይል ዲዛይንስ የሚባሉ አሉ። እነሱ ጋር ገብታችሁ እዛ ጋር በደንብ መስራት አለባችሁ። ልክ እንደ ኮምፒቲሽን ነገር ነው እዚህ ጋር ያለ። እዚህ ጋር በደንብ አካውንት ከፍታችሁ ወይም ደግሞ ጆይን አድርጋችሁ መስራት ትችላላችሁ ማለት ነው። ግራፊክ ዲዛይን ሲባል ብዙ አይነት ስራዎችን ነው የሚሰሩት። ኖርማል ሎጎ ብቻ ላይ አይደለም የሚሰራው። ፋሽን ዲዛይን ላይ ትሰሩ ትችላላችሁ። ዩቲዩብ ተምብኔል ላይ ትሰሩ ትችላላችሁ። አሁን ላይ አብዛኛው ሰው ኮንተንት ክሬተር እየሆነ ነው። በሶሻል ሚዲያ መጥቶ ኮንተንት ክሬተር እየሆነ ነው። በተለይ ዩቲዩበሮች ተምብኔል ዲዛይን ያደርግላቸው ሰው ይፈልጋሉ። ተምብኔል ዲዛይን ቀላል ዋጋ አይደለም ወይ ደግሞ ቀላል ብር አይደለም ያለው። በትንሹ $5 እስከ $50-60 ነው በአንድ ተምብኔል ዲዛይን የሚፈጸመው። ስለዚህ ግራፊክ ዲዛይነር ሆናችሁ በጣም ክሬተር ሆናችሁና ጥሩ ግራፊክ ዲዛይን ማድረግ የምትችሉ ከሆነ ማንም እጃችሁን ስሞ ሊያሰራችሁ ይችላል። ስለዚህ ግራፊክ ዲዛይነር ሆናችሁ እንኳን ደስ ያላችሁ። አፕወርክ፣ ፌቨር እና ናይን ዲዛይን ላይ አካውንት ክፈቱና መስራት ትችላላችሁ። በጣም ብዙ ስራዎች ያሉ እንደምታዩት አፕወርክ ላይ እያሳያችሁ ያለው እንደዚህ እንደምታዩት የተለያዩ ስራዎች ያሉ ዲዛይን ተብሎ የተለያዩ ሰዎች በተለያየ ዋጋ ያስቀመጡ ያሉ ሰው ከዚህ እናንተ አመልካችሁ መስራት ትችላላችሁ። አላ ደግሞ ፌቨር አካውንት ላይ ገብታችሁ እንደምታዩት እዚህ ጋር ያመለከታችሁ መስራት ትችላላችሁ ማለት ነው። የመጀመሪያው ስኪል ወይም ደግሞ ስራ ሊኖራችሁ ይገባል ወይም ደግሞ ካላችሁ ያልኳችሁ ግራፊክ ዲዛይን ስራ ነው ማለት ነው። ሁለተኛው ደግሞ ዲጂታል አርት ስራ ነው። ዲጂታል አርት ማለት ሜቢ ከግራፊክ ዲዛይን ጋር ትንሽ ይቀራረብ ይችላል። ወደ ዲጂታል አርት ሲመጡ ዲጂታል አርት ላይ በደንብ ጠልቀው የገቡ ወይም ደግሞ በደንብ እየሰሩ ያሉ ሰዎች ግራፊክ ዲዛይነር ብቻ ሳይሆኑ ቪዲዮ ኤዲተር ይሆናሉ ማለት ነው።
እዛ ጋር በዲጂታል አርት የሚሰሩ ከሆነ የመጀመሪያው ዲጂታል አርት ሲባል የሚመጣልን ምንድነው? ልክ እንደምታዩት እዚህ ጋር ያያችሁ እንዳለ ስዕል ነው። የተለያዩ ዲዛይኖች፣ የተለያዩ ግራፎች፣ የተለያዩ ስዕሎች ናቸው የሚመጡልን። ግን እነዚህ ስዕሎች በምንድን ነው የሚሰሩት? ዲጂታሊ ላይ የምንሰራው እኛ እንደምናውቀው በእርሳስና ወረቀት ተጠቅመን የሚሰሩ ስዕሎች ወይም ደግሞ ዲጂታል አርቶች ሳይሆኑ ይሄኛው ግን ዲጂታል አርት ነው። ዲጂታል አርት ማለት ኖርማል ዲጂታሊ አንድ አርት በኮምፒውተራችን፣ በታብሌታችን፣ በስልካችን ልንሰራው የምንችለው አርት ነው። ልክ እርሳስና ስክሪን ተጠቅመን እንደምንሰራው ሁሉ እዚህ ጋር ደግሞ ኮምፒውተራችን፣ ታብሌታችን ወይም ደግሞ ስልካችን ተጠቅመን የምንሰራው አርት እንደማለት ነው። ዲጂታል አርት እነዚህ ዲጂታል አርቶች አንዳንዴ ግራፊክ ዲዛይን ብቻ ሊሆኑ ይችላሉ። አንዳንዴ ደግሞ ግራፊክ ዲዛይን እና ቪዲዮ ኤዲቲንግ ቀላቅለን አብረን አኒሜት አድርገን እናመጣቸው እንችላለን። ኮንተንት ክሬተሮች ኢንትሮአቸው ጋር ሊጠቀሙ ይችላሉ፣ አውትሮአቸው ጋር ሊጠቀሙ ይችላሉ፣ እንደ ባክግራውንድ ሊጠቀሟቸው ይችላሉ፣ ፊቸር ሊጠቀማቸው ይችላሉ፣ እንደ ኢፌክት ሊጠቀማቸው ይችላሉ እና እነኚህ በጣም በትልቁ ነው የሚሸጡት። እነዚህ ዲጂታል አርቶችንም የተለያየ ቦታ ላይ መስራት ወይም ደግሞ መሸጥ ትችላላችሁ። እንደ ሬድ ገብል ላይ፣ ኤዚ ላይ የመሳሰሉ ቦታዎች ላይ ገብታችሁ ብታያቸው በጣም የተለያዩ ዲጂታል አርቶች አሉ። እነዛን መሸጥ ትችላላችሁ። አንዳንድ እነዚህ ዲጂታል አርቶችን ምን ማድረግ ትችላላችሁ? ቲሸርቶች ጋር ለጥፋችሁ ቪዲዮዎች ምናምን አለ አይደል የሚሸጡ የሆነ ሾፕ ጋር ትከፍቱና እዛ ጋር ለምሳሌ ሬድ በብል የሚባል ዝንጋ ገብታችሁ አካውንት ከፍታችሁ እዛ ጋር እንደ ሾፕ ነገር ትላላችሁ። ለምሳሌ የልብስ ዲዛይን የምትሰሩ ከሆነ ልብሶች ጋር የሚለጠፉ ስቲከሮች ትሰራላችሁ። ከዛ በኋላ እዛ ጋር ለጥፋችሁ በቲሸርቶች ጋር ወይም ደግሞ በሁዲዎች ጋር ለጥፋችሁ እዛ ጋር ሰዎች ጠይቋችሁ ፕሪንት አድርገው መውሰድ ይችላሉ ማለት ነው። የስልክ ስቲከሮች አሉ፣ የኩባያ ስቲከሮች አሉ፣ የሰዓት የተለያዩ ስቲከሮችን እዛ ጋር ዲጂታሊ ሰሩና አርቱን ማለት ነው ወይም ደግሞ ዲዛይን ታደርጉና እዚህ ጋር እንደ ሬድ በብል ኤሲ የመሳሰሉ አካውንት ጋር ከፍታችሁ መስራት መሸጥ ትችላላችሁ ማለት ነው። ሌላኛውና ሶስተኛው ደግሞ አብዛኛው ኢትዮጵያውያን የሚችሉትና የሚወዱት ነገር ስዕል ነው። እርሳስና ወረቀት ተጠቅማችሁ የምትሰሩት ስዕል ማለት ነው። ንድፍ እናንተ እየሰራ ማንኛውም ከህፃናት ጀምሮ እስከ አዋቂዎች ድረስ የሚወደድ እና የሚሰራ በተወሰኑ ሰዎች የሚሰሩት ነገር ግን አሁንም ድረስ ወይ ጋላሪዎች ጋር የሚገኝ አለ ደግሞ ሱቆች ጋር የሚገኝ ወደ ዲጂታሉ ገና ያልገባ ስራ ወይም ደግሞ ዲጂታል አካባቢ እየተሰራ አይደለም ብሎ ነው አብዛኛው ሰው የሚያስበው። ነገር ግን አሁንም ዲጂታል ላይ እነኝህን ስዕሎች በደንብ መስራት ይቻላል ማለት ነው። አሁን የነገርኳት ሬድ በብል እና ኤሲቢ የሚባሉ አካውንቶች ጋር እዛ ጋር መሸጥ ትችላላችሁ የእናንተን ስራ ማለት ነው። በደንብ ነው የሚሸጠው፣ በደንብ ነው እየተሰራበት ያለ። ስዕል የምትችሉ ሰዎች ዲጂታል ወደ ዲጂታል አምጡት። ከሱቅ አውጡና ወደ ዲጂታል አምጡት። ከሱቅ አውጡ ስላችሁ ሱቅን ዙቅ ማለት አይደለም። እናንተ ማዘጉትም ሁሌም ሱቅ ላይ ከምትሸጡ ዲጂታል ላይ ማምጣችሁ በዲጂታል የበለጠ በዶላር ተከፋይ መሆን ትችላላችሁ። እዚህ ጋር ምናልባት 1000 2000 ወይም ደግሞ 5000 10000 የሚሸጡትን እዚህ ጋር ስታመጡት በዶላር ይሆናል። የዚህ 2-3 እጥፍ ሊሆንላችሁ ይችላል። ስለዚህ ወደ ዲጂታል አስገቡትና አካውንት ከፍታችሁ እዛ ጋር እንደፈለጋችሁ እዛ መስራት ትችላላችሁ ማለት ነው። የዲጂታል አርታችሁ ማንም ኮፒራይታችሁን ሳይለጥቃችሁ መስራት ትችላላችሁ። ስለዚህ ከነኚህ ከሶስት አንዱ ስኪል ካላችሁ ዛሬውኑ አካውንት ክፈቱና ስራ ጀምሩ። ግራፊክ ዲዛይነር ከሆናችሁ ዲጂታል አርት ላይ መስራት የምትፈልጉና የዲጂታል አርት የመስራት ችሎታ ያላችሁና የስዕል ችሎታ ያላችሁ ዛሬውኑ አካውንት ክፈቱ። ዛሬውኑ ስራችሁን ጀምሩ። አንድ ወር በኋላ እርግጠኛ በዶላር ተከፋይ መሆን ትችላላችሁ። ያኔ አመሰግናለሁ። ሁሌም እንደምላችሁ እኛ የምናቀርባቸው የቢዝነስ አይነቶች 100% የተረጋገጡ ሲሆኑ ብቻ ነው ወደ ሚዲያችን አምጠን የሚለጥፋቸው። ስለዚህ ቼክ አድርጉ፣ ሞክሩት። ዛሬ የመጣሁት እነዚህ ነበሩ። እነዚህን ሞክሩ። ሌላ ጊዜ ደግሞ በሌላ ቪዲዮ በሌላ የቢዝነስ አይዲያ እንመጣለን። ቻው።